ማን ሰውና አፈር ጥንታዊ ወዳጆች። ፈጣሪ የሰውን ልጅ ከአፈር አበጀው ይባላል። ሰው ደግሞ በምላሹ አፈርን ወደ ሕይወት ቀየረው። ይህ ታሪክ የሸክላ ታሪክ ብቻ አይደለም። ይህ ታሪክ የሰው ልጅ ከምድር ጋር ያደረገው የመጀመሪያው ቃል ኪዳን ታሪክ ነው። እንደዚህ አፈር ባልተን አፈር ውስጥ በአፈር ይመልሳልኝና ከሺህ ዓመታት በፊት የሰው ልጅ እሳት ማቀጣጠልን ሲማር አብሮት የተማረው ሌላ ጥበብም ነበር። አፈርን አብኩቶ በእሳት አብስሎ ለኑሮ የሚሆን ዕቃን መስራት። ከጥንታዊቷ ኢትዮጵያ እስከ አክሱም ስልጣኔ፣ ከላሊበላ ቋጥኞች ስር እስከ ገጠራማው የሀገራችን ክፍል የሸክላ ጥበብ የህልውናችን ምስክር ሆኖ ቆይቷል። ዛሬም አለ። ነገር ግን ከዚህ ውብ ታሪክና በተዋበው ጀበና በስተጀርባ በየቀኑ ከጭቃ ጋር የሚታገሉ፣ እጆቻቸው የሻከሩ፣ ጀርባቸው የጎበጠ፣ ስማቸው በመልካም የማይጠራ የጥበብ ጀግኖች አሉ። ዛሬ የምናየው ይህንን ውብ ቅርጽ ብቻ አይደለም። ዛሬ የምናየው በአፈር ውስጥ የተቀበረውን የእነዚህን እናቶች ላብ፣ እንባና ተስፋ ነው።